ነው ግዴታ ስለሆነ ነው። 10 ጊዜ መድገም ካለብኝ 1000 ጊዜ መድገም ካለብኝ ይደግመዋል። በዚህ ጉዳይ የኛ ልጆችም ትንሽ ስለሚረበሹበት ማለት ነው። ፕሬዘንቴሽኑን አላማ ልተወው። ኦልሬዲ ቅድም ተናግሬዋለሁ። ኢትስ ኖት ፓርት ኦፍ ዘ ዲስከሽን። አካል ምንድነው የሚለውን ነው በቀጥታ ለመመልከት የምንሞክረው። ማስታወሻ ግን ቢይዙ ደስ ይለኛል። አሁን ቪዲዮ እናያለን፣ ዩቲዩብ ላይ ይለቀቃል። እዛ ላይ እንመልከት ብላችሁ አትዘናጉ። በጣም ብዙ ጊዜ ተናግሬያለሁ። ዩቲዩብ የእናንተ ጭንቅላት ሊሆን አይችልም። ዩቲዩብ የነፍሳችሁ አካል ሊሆን አይችልም። ዩቲዩብ is just a tool። ቱልን እንዳንተ የምታየው ከሆነ በጣም ችግር ነው። ስለዚህ ይህንን ነገር ማስታወሻ ይዛችሁ በልቦናችሁ ሰሌዳ ላይ ጽፋችሁ ለመዝገብ ሞክሩ እንጂ ተመልሼ ቪዲዮውን አያዋለሁ ብላችሁ አትዘናጉ። ደግሞ አታዩትም በእርግጠኝነት። ከዚህ እንደወጣችሁ ሌላ ላይቭ ላይ ትሄዳላችሁ፣ የሆነ አጀንዳ ተፈጥሮላችሁ ነው የምትሉት። በዚህ 100% ሹር ነኝ። ስለዚህ በትክክል ምን እየተባለ ነው የሚለውን ለመረዳት ሞክሩ፣ ለማወቅ ለመርመር ሞክሩ ማለት ነው። እሺ አካል ለአምላክ ሲነገር ምን ማለት ነው? ጥያቄው ይሄ ነው። አካል ለአምላክ ሲነገር ምን ማለት ነው? ይሄንን ነገር ለመመለስ ከዚህ በኋላ ያሉትን 6 ስላይዶች የሚሆኑትን ስላይዶች በደንብ ለመከታተል እንሞክራለን። የምጠቅሳቸው ማስረጃዎች የያዛችሁ ስክሪንሻት ማድረግ ካለባችሁ ብዙ ደቂቃ ስለምቆይ እንዲያርገው ስክሪንሻት ማድረግ ትችላላችሁ፣ ችግር የለም። እሺ አካል 2 ትርጉሞች አሉት ብያችኋለሁ ቅድም። የመጀመሪያው መሰረታዊ አካል ትርጉም የባህሪ መሰረት፣ የባህሪ መታያ፣ የባህሪ መገለጫ የሚለው የመጀመሪያው የአካል ትርጉም ይሄ ነው። ከዚሁ ጋር ተያይዞ አካል ማለት የማይወሰን፣ የማይጨበጥ፣ የማይዳሰስ ማለት ነው። ሁለተኛው ትርጉም ደግሞ አካል ስንል አንትሮፖሞርፊክ የሆነው ሂዩማንሊ ወይም በሰው ፎርም ሊመጣ የሚችለው ወይም ደግሞ በእንስሳት ፎርም ሊመጣ የሚችለው የህዋሳት ስብስብ፣ የህዋሳት ጥርቅም፣ እያንዳንዱ ህዋሳት ራሳቸው አካል ይባላል። ለምሳሌ እጅ የሌለው ሰው አካለ ጎደሎ ይባላል እኮ አይደል? ምኑ ስለጎደለ ነው አካሉ የጎደለው። ግን ቤዚካሊ ምኑ ህዋስ ነው የጎደለው እንጂ አካሉ ጎሎ አይደለም። አካል የባህሪ መታያ መገለጫ ነው ብለናል። ስለዚህ አሁን ህዋሳት ስብስብ አካላት ይባላሉ። እያንዳንዱ ህዋሳት አካላት ይባላሉ። አካል ቤዚክ የሆነ ትርጉሙ ግን ከዚህ ጀምሮ የምንመለከተው ነው። ስላሴ ወይም እግዚአብሔር አካላውያን ናቸው ተብላችሁ ብትጠየቁ መልሳችሁ መሆን ያለበት አካላዊ ስትል ምን እያልክ ነው ነው። ጥያቄውን አብራርቶ መጀመር አለበት ጠያቂው። አካላዊ ስል ባህሪያዊ ናቸው ወይ እያልኩኝ ነው ከሆነ አዎ ናቸው። አካላዊ ስል ኮርፖሪያል ናቸው ወይ ህዋሳት አላቸው ወይ እያልክ ከሆነ ስህተት ነው። አሁን ኮንክሉዥኑ በቃ ይሄ ነው። መለኮት አካል አለው የሚለው ጥያቄ መብራራት አለበት። አካል ስትል ምን እያልክ ነው? ጥያቄው ይሄ ነው። ባህሪው ህልው ሆኖ የሚኖርባቸው መገለጫዎች መታያዎች አሉት ወይ ከሆነ አዎ አሉት። ለዛውም 3 ያ ባህሪ ኮርፖሪያል ሆኖ የሚኖርበት፣ ውስን ሆኖ የሚኖርበት፣ የሚጨበጥ ሆኖ የሚኖርበት፣ ሎካላይዝ ተደርጎ በቦታ የሚኖርበት መታያ ወይም መገለጫ አለው እያልኩ ነው ካለ ስህተት የለው። ቤዚክ የሆነው ትምህርት በቃ አሁን የፈለገ ቢብራራ፣ የፈለገ ጥቅስ ቢመጣ፣ የፈለገ ነገር መለኮታዊ ምስጢር ቢዘንብ መጠቅለያው ይሄ ነው። የአካል ዴፊኒሽን ላይ ነው የሚያልቀው ጉዳዩ። እስልምና ለምንድን ነው ችግር የሚሆነው? ፈጣሪያቸው ኮርፖሪያል ስለሚሆን ነው። ውሱን ይሆናል፣ ቦታ ይገድበዋል። አርረህማኑ ዐለል ዐርሽ ኢስተዋ ይላል። ከፍጥረቱ ውስጥ ራሱ የለም፣ ከፍጥረቱ በላይ ነው። አርሹ ራሱ ከፍጥረት በላይ ነው። አላህ ደግሞ ከአርሹ በላይ ነው። ያ ማለት አላህ በባህሪው ማለት ነው። ዲያቆንዬ በፍጥረቱ ውስጥ ሙት ነው፣ ምውት ነው። ሞተ ተለየ ማለት እኮ ነው አይደል? ሞተ ተለየ ማለት ስለሆነ አላህ በባህሪው ፍጥረታት ውስጥ የሞተ ነው። እኛ ክርስቶስ ሞተ በስጋ ብንል መለኮታዊ ነፍሱ ከመለኮታዊ ስጋው ተለየች ማለት ነው እንጂ መለኮት ፍጥረት ውስጥ የለም ማለት አይደለም። ልብ ብላችሁ አስተውሉ። ለምንድን ነው ይሄ ነገር ጥያቄ ምልክት ውስጥ እንዲገባ የሚደረገው የሚለው? ለዚህ አንድ ሰው መጥቶ
በጣም በሚገርማቸው ሁኔታ አይ ይላሉ እናንተ አምላክ ሲሞት ምድር ማንም ያስተዳድራት? አላህ መች ያለ ፍጥረት ውስጥ ሲጀምር ማንም ያስተዳድራት? በእውቀቱ ነው ያስተዳድራት? እንደ አብይ አህመድ 4 ኪሎ ቁጭ ብሎ አብይ ኢትዮጵያን በሙሉ እየገዛ ነው እያስተዳደረ ነው። አላህም እንደ አብይ አህመድ ነው ማለት ነው። ከአርሹ በላይ ቁጭ ይላል፣ ምድርን እያስተዳድራታል በተወካዮቹ ማለት ነው። ይሄ ነው ፒውር ፓጋኒዝም ነው የምንለው። ለዚህ ጥያቄው በጣም መሰረታዊ ጥያቄ ነው። የእግዚአብሔርን የባህሪ አምላክነት የአላህን ኖሚናል ወይም የስም አምላክነት የምንለይበት መሰረታዊ ጥያቄ ነው። ለዛ ነው ልብ ብላችሁ ስሙ እምላችሁ በጣም ደጋግሜ። ስለዚህ በስላሴ ውስጥ በመለኮት ውስጥ 3 አካላት አሉ። 3 አካላት አሉ። እነዚህ አካላት በኩነት ይገናዘባሉ፣ በባህሪ አንድ ናቸው። ስለዚህ በኩነት የተገናዘበና በባህሪ የተዋሃደ አንድ አምላክ አለ። ልብ በሉ። በኩነት የተገናዘበ በባህሪ የተዋሃደ አንድ አምላክ አለ። ያ አምላክ 3 ቀዋመያን ህልዋን ለባውያን አካላት አሉት። ምን ማለት ነው? ያ መለኮታዊ ባህሪ የሚታይበት ያ መለኮታዊ ባህሪ የሚገለጥበት 3 ዘላለማውያን አካላት አሉ ማለት ነው። አካላት ስንል መለኮታዊ ባህሪ ያላቸው ማለት ነው። መለኮታዊ ባህሪ ስንል አካላት ያሉት ማለታችን ነው። ግልጽ ነው። ይሄ ግልጽ ነው። መጀመሪያ እኔ ግን ኮሜንት እንዴት እንደምታደርግ እንጃ። ይሄ ግልጽ ካልሆነ ወደፊት መቀጠል ይከብዳል ብዬ ነው ዲያቆን። ኮሜንት ማስከፈት አይደለም ይቀርባሉን እንግዲህ ግልጽ ነው።